ሰላም ፋሚሊዎች ዛሬ በብላክበስተር አፕሊኬሽን የሰራነውን ገንዘብ እንዴት እንደምናወጣ አሳያችኋለሁ ማለት ነው። ይሄን አፕሊኬሽን እንደማታውቁ ሰዎች ዩቲ አፕሊኬሽን ነው ማለት ነው። እዚህ ጋር እየንቀሳቀስኩት ያለው ብላክበስተር ይባላል ማለት ነው። ጌም በመጫወት እና ሰዎችን ኢንቫይት በማድረግ ገንዘብ መስራት ትችላላችሁ ማለት ነው። እኔ አፕሊኬሽን ውስጥ ገባለሁ። እዚህ ጋር ፕሮፋይሉን በመነካበት ሰዓት ምን ይላል? እዚህ ጋር $23 ሰርቻለሁ ማለት ነው። እና እዚህ ጋር ዶላር ምልክቱን እንነካለን ማለት ነው። ዶላር ምልክቱን በመነካበት ሰዓት እዚህ ጋር ምን የሚላለ ዊዝድሮ የሚላለ ዊዝድሮ የሚለውን በመነካበት ሰዓት ሚኒመም ዊዝድሮ አሁን ላይ $20 አድርገውታል ማለት ነው። ግን እዚህ ጋር በመጀመሪያ ከላይ ሜት ዋሌት የሚባል ነገር አለ። ሜት ዋሌታችሁን አሁን እዚህ ጋር በምትነኩበት ሰዓት እናንተ ጋር ይመጣላችሁ ኢሜል አካውንት አስገቡ ነው የሚላችሁ። ኢሜል አካውንታችሁን አስገብታችሁ የሆነ ፓስወርድ ተልኮላችሁ ያንን ኢንሰርት ካደረጋችሁ በኋላ ወደዚህ ፌስ ይመጣላችኋል ማለት ነው። እና እዚህ ፌስ ላይ ደግሞ እዚህ ጋር ቤዚክ ሌቭልን ማለት ነው ምን አይነት ነገር ታደርጋላችሁ? እዚህ ጋር ፈርስት ኔማችሁን፣ ሚድል ኔማችሁን እና ላስት ኔም፣ ጀንደር እና በርዝዴይ እና አድሬሳችሁን ትሞላላችሁ ማለት ነው። ከዛ ያንን ከሞላችሁ በኋላ አጠቃላይ እዚህ ጋር ትመጡና ምን ትሉታላችሁ ማለት ነው። እዚህ ጋር የሰራችሁትን ገንዘብ ዊዝድሮ ትሉታላችሁ ማለት ነው። ዊዝድሮ በምትሉበት ሰዓት ፌስ ቬሪፊኬሽን ጠይቃችኋል ማለት ነው። ፌሳችሁን ቬሪፋይ አድርጋችሁ ዊዝድሮ ማድረግ ትችላላችሁ። ከዛ በመቀጠልም ወደ ሜት ዋሌታችሁ ይገባላችኋል ማለት ነው። ጎቱ ሜት ዋሌት ይላል። ይሄው ዊዝድሮ ሆኗል ማለት ነው። አሁን እዚህ ጋር $2 አለ? $20 አለ። እዚህ ጋር ካሽ አውት ማድረግ ይቻላል ማለት ነው። ቀጥታ አሁን ይሄኛውንም ደግሞ ካሽ አውት በምትሉበት ጊዜ ምን ያስፈልጋችኋል? እዚህ ጋር ትራንስፈርቱ TRC20 ማለት ነው። TRC20 አድሬስ ወይም ደግሞ እዚህ ጋር ከታች እንደምንጠቀመው ኢፔ ነው የምንጠቀመው ማለት ነው። ኢፔ ለኛ አይሆንም TRC20 ስለሆነ የሚሆነ እዚህ ጋር ቤንድ ታደርጋላችሁ አካውንታችሁን። እኔ እዚህ ጋር አካውንቴን ስለሞላው ነው። በመጀመሪያ ግን አሁን እሱ ጋር ኖርማል እንደዚህ ዋሌታችሁን እዚህ ጋር መሙላት ትችላላችሁ። ግን በቃ እንደዚህ አድርጋችሁ ገንዘባችሁን ማውጣት ትችላላችሁ ማለት ነው። እዚህ ጋርም ደግሞ ያለውን ካሽ አውት አልኩት ማለት ነው። እዚህ ጋር ያው የድሮ አካውንቴ ስለነበር ማለት ነው። እዚህ ጋር $20 ለዋለሁ። አሁንም እዚህ ጋር ከዛ ፊ 1.660 ምናምን ነው የሚቆርጠው ማለት ነው። ትንሽ ነች ገንዘቡ። ያን ዊዝድሮ ማድረግ ነው።